ስትጸልይ የስኬት መንገድ እግዚአብሔር ያሳያል። ስትጸልይ የበረከት መንገድ እግዚአብሔር ያሳያል። ስትጸልይ የፍቅር መንገድ እግዚአብሔር ያሳያል። የሐዋርያቱ የመጀመሪያው አገልግሎትና ሥራ የተጀመረው በጸሎት በመትጋት ሕይወት ነው። ይሄ መርህ ነው። መርህ ፕሪንሲፕል ነው። የአንድ ክርስቲያን የአንድ አገልጋይ የሕይወቱ መርህ ሕይወቱን፣ ኑሮውን፣ ንግዱን፣ ትምህርቱን፣ ሥራውን መጀመር ያለበት በጸሎት ነው። በጸሎት በመትጋት ነው። የሐዋርያት ቤተ ክርስቲያን በጣም ትልልቅ ፕሮጀክቶች አካሂዳለች። በጣም ትልልቅ ሥራ አካሂዳለች። ግን የመጀመሪያዋ ሥራ በጸሎት ይተጉ ነበር። ሥራቸውን የጀመሩት በዚህ ነው። ወንድሜ 2015ን መጀመር ያለብን ጭንቅላት ውስጥ ባለው ሐሳብ ሳይሆን ሥራህን መጀመር ያለብህ በጸሎት ነው። በአገልግሎት በመጸለይ ነው። ጌታ ሆይ 2015ን ምን አደርግ ዘንድ ትወዳለህ በሚል ጸሎት ነው መጀመር ያለብህ። እንዴት መስራት ነው የምትወደው? እንዴት እንድነግድ ነው የምትወደው? እንዴት እንዳገለግል ነው የምትወደው? መጸለይ እና እግዚአብሔር ራእይ ይሰጥሃል። አሜን። ራእይ ይሰጥሃል። እና ምን ይሆናል መሰለ? አንተ ደስ ይልሃል። በአንተ ዙሪያ ያሉ